ከሱጭ ሌላ ነገር ማሰብ አልቻልኩም ማለት ከሱኝ ራሱ ለሊት በቃ ምናም ብዬ ግን እንዳገኙት ማለት በጣም ነው ደስ ያለኝ እኮ ይሮጣችሁ እኮ ስትተቃቀፉ ሲነግረኝ የሆነ የህንድ ፊልም ነው ያስታውሳል አንቺም ትሮጫለሽ እሱም ይሮጣል የሆነ ነገር ባይኖር በዛን ሰዓት ላይ መተቃቀፍን ምን አመጣው በሰዓቱ ያው ሀዘኔታ ነው መሰለኝ ግን አለ የሆነ ነገር ተጣጣስ አይም ራስ እኮ ለየት ይላል ከዛ በኋላ አንድ ቤት ውስጥ ካንገት በላይ ነው ይመስለኛል ቤት ልከራይ ነው ወይስ እኔ ጋር ትኖራለህ የሚለው ጥያቄ ነገሮች እንደሚቀየሩ ታቂ ነበር አታቂም እኔ እንጃ ቤት ልከራይልህም ማለት ሁለቱን ምርጫ አቅርቤለታለሁ ግን የውጭውንም እንዲመርጥ እየፈለኩ ግን ቢሆንም በጣም ውስጤ እዛች አንድ ክፍል ውስጥ አብራችሁ እየኖራችሁ ቀደም ሲል ነበር ነገሮችን ወደ ፍቅር የወሰድኩት እኔ ነኝ ሲል ነበር ለብቻ ተኝታችሁ በነበራችሁበት ሰዓት አንቺ የሚሰማሽ ስሜት ምን ነው በመጣና አጠገቤ በተኛ ነው ወይንስ ሲመጣ ምን ተሰማሽ የምትፈልጊው ነገር ወይም ደግሞ በጉጉት የምትጠብቂው ነገር እንደተሳካ ነው ወይንስ ያልታሰብሽው ነገር እንደሆነ ነው በጊዜው ተሰማሽ አንተ ትበልስ እንዴ ወአሙስተሽ እንደምን እኮ እሱ ምን ተናገረ ነገሮች ወደ ፍቅር አቅጣጫ ሄዱብኝ ከዛ ሄድኩኝ ምን እኔ ነገር የፈለኩት ብሏል ደንግጠሻል እኮ አልደነገጥሽም ያኔ ደንግጫለሁ ደነገጥሽ ደስ የሚል ድንጋጤ ደስ የሚል ስቃይ እንደሚባለው ማለት ነው ለካ ደስ የሚል ድንጋጤ ማለት ነው ግን በዙሪያ ሰዎች የሉም የጎዳና ተዳዳሪ ነው በዚህ ላይ ሱሰኛ ነው በዚህ ላይ ምን ረበናትሽ ህይወትን ያበላሽብሻል የሚል ያው ከተከራየሁበት ቤት ያው ረጅም ጊዜ ነው እዛ ቤት የኖርኩትና ከበደኝ እኔ ከዛ ቤት ቀየረ ያው ከሱ ጋር መሆንን መረጥኩኝ እኔ በቃ ረጅም ርቀት መጓዝ መረጥኩኝ እዛው ቤት ያለውን ሱስ ውስጥ እንደነበር ያወቅኩት በርግጥ ግን በቃ ከሱ ጋር መሆንን በቃ ወደድኩትና ቻሌንጆችም ነበሩ ከዛ ቤት ሙቭ አደረግን ወደ ሌላ ቦታ ቀየረ ቀደም ስትናገር በጣም ስዕል ሰራ ነበር በጣም በችግር ብዙ ነገር ተጠብሳ በጣም እሷም መከራ አይታለች ያ ቀን አለፈ አሁን ብዙዎች አሁን በእንደዚህ አይነት ስሜት ውስጥ ሆነው የሚያዩን ሰዎች ይኖራሉና መከራም ያልፋል የሚለውን ነገር ከናንተ በላይ መናገር የሚችል ያለ አይመስለኝም